ስትገዙ ማወቅ ያለባችሁ ሶስት ነገሮች፣ የመጀመሪያው ነገር ዋጋ ነው። ሁለተኛው ነገር ደግሞ ቦታና ሶስተኛው ነገር ደግሞ ማስረከቢያ ጊዜ ወይም ደግሞ ከዚህ በፊት ድርጅቱ አስረክቧል ወይስ አላስረከበም የሚለውን ነገር ማወቅ። ሰላም እንዴት ናችሁ? አስቻለው እባላለሁ የሪል ስቴት አማካሪ እንዲሁም ደግሞ የሽያጭ ሰራተኛ ነኝ። ዛሬ የምገኘው ቴምር ፕሮፐርቲስ ከሚያስገነባቸው ወይም ደግሞ በዋጋ በማይታመን ዋጋ የሚሸጥበት ቦታ ላይ ነው የምገኘው። በካሬ 61500 ብር ነው እየሸጥን የምንገኘው። ያ ማለት ከአዲስ አበባ ውስጥ ነው በካሬ 61500 ብር እየሸጥን የምንገኘው፣ ግን 100% ለሚከፍል ደንበኛ ነው። ረጋ ብላችሁ መክፈል የምትፈልጉ ደንበኞች ደግሞ በካሬ 95000 ብር ነው እየሸጥን የምንገኘው። ቦታው ደግሞ ከአያት አደባባይ በቅርብ ርቀት ወይም ደግሞ ከአያት አደባባይ በ500 ሜትር ሬዲየስ ላይ የሚገኝ ሳይት ላይ ነው። እዚህ ቦታ ላይ ለየት የሚያደርጉ ብዙ ነገሮች አሉ። አብራችሁን ቆዩ። ለየት ያሉ ነገሮችን አቀርብላችኋለሁ። እንደምትመለከቱት ግንባታው በጥሩ ሁኔታ እየሄደ ይገኛል። አሁን ላይ 8ኛ ላይ ይገኛል ግንባታው ማለት ነው። 8ኛን ጨርሰን ወደ 9ኛ እየተጓዝን እንገኛለን። እዚህ ቦታ ላይ ለመኖሪያ ተመራጭ የሆነ ቦታ ነው። ከዋና መንገድ 50 ሜትር ገባ ብሎ ነው የሚገኘው። እንደገና ደግሞ ሙሉ ለሙሉ መኖሪያ ቤት ብቻ ያለበት ቦታ ነው። ከታች ምንም አይነት የንግድ ሱቅ አለመኖሩ ለየት ያደርገዋል። ምናልባትም ደግሞ ልጆች ያላችሁ ሰዎች ካላችሁ ደግሞ በተለይ ደግሞ ቦታው ኳስ ሜዳ እንዲሁም ደግሞ ሰፊ የልጆች መጫወቻ እንደገና ደግሞ በቂ የሆነ የመንግስት ተቋማት ያለበት ቦታ። ስለዚህ እዚህ ቦታ ላይ በርካታ የመንግስትና የግል ተቋማት ያሉበት ቦታ ነው። እንዲሁም ደግሞ የእምነት ቦታዎች ናቸው፣ ቤተክርስቲያንም እንዲሁም ደግሞ መስጊድ ያለበት ቦታ ነው። ሰፊ እንዲሁም ነፋሻማ የሆነ ቦታ ነው። ስለዚህ ለመኖሪያ ምንም አይነት ከኢንዱስትሪ ነፃ የሆነ ቦታ ነው። ስለዚህ እዚህ ቦታ ላይ መግዛት የምትፈልጉ ደንበኞች ካላችሁ ከፈለጋችሁ 10% ከፍላችሁ ቀሪውን በ2 ዓመት በ11 ዙር መክፈል የምትችሉበት አጋጣሚ አለ። ያለምንም ዋጋ ማስተካከያ ወይም ደግሞ ያለምንም ዋጋ ጭማሪ ሳይደረግባችሁ በተዋዋላችሁበት መጨረስ የምትችሉበት አጋጣሚ አለ። ከዛ ውጭ ደግሞ ለምሳሌ 65 የሚባል ፓኬጅ አለን። ስለዚህ እዚህ ቦታ ላይ ቤት መግዛት የምትፈልጉ ደንበኞች ካላችሁ አሁን ላይ ያሉት ባለ 3 መኝታ ቤቶች ናቸው። 106፣ 108 እንዲሁም ደግሞ 119 እና 121 ካሬ ስፋት ያላቸው አፓርትመንቶች ናቸው። ውስጡ ጋር በቂ የሆነ ኮሪደር እና እንዲሁም ደግሞ ሰፊ የሆነ ቴራስ ያለው መሆኑ ለየት ያደርገዋል። እንደገና ደግሞ ተጨማሪ 4 ሊፍቶች ያሉበት ቦታ መሆኑ ለየት ያደርገዋል። እንዲሁም ደግሞ በቂ የሆነ መኪና ማቆሚያ እንዲሁም ደግሞ ጋርቤጅ ሹት እና ስታንድ ባይ ጄኔሬተር ሙሉ ለሙሉ የተሟላላቸው መሆኑ ዘመናዊ የሆነ የመኖሪያ አፓርትመንት ነው። ስለዚህ እዚህ ቦታ ላይ መግዛታችሁ ከናንተ በይበልጥ የምታተርፉበት ቦታ ነው። እንዲሁም ደግሞ ዋጋውን በጣም ጥሩ የሚባል ዋጋ ነው። አሁን ባለበት በሪል ስቴት ማርኬት በጣም ጥሩ የሚባል ዋጋ ነው እየተሸጠ የሚገኘው። ሁለተኛውና ዋናው ነገር ደግሞ ቦታው ነው። አሁን ቦታው ይሄኛው የምትመለከቱት ለመኖሪያ ተመራጭ የሆነ ቦታ ነው። ምንም አይነት ኢንዱስትሪ ዞን የለም። እንደገና ደግሞ ከመሀል መንገድ 50 ሜትር ገባ ብሎ መገኘቱ ተመራጭ ያደርገዋል። ምንም አይነት እንዳልኳችሁ የመኪና ድምፅ ማሰሙበት መሆኑ ተመራጭ ያደርገዋል። ከዚህ በተጨማሪም ደግሞ በውስጡ በፍሎር 4 ሰው ነው የሚኖረው። ስለዚህ ይሄ ደግሞ አንደኛና ተመራጭ ያደርገዋል። ሶስተኛውና ዋናው ነገር ደግሞ ለየት የሚያደርገው ቅድም እንዳልኳችሁ ከዚህ በፊት ያለው ባክግራውንድ ወይም ደግሞ ከዚህ በፊት አስረክቧል ወይስ አላስረከበም የሚለውን ነገር ነው። ቴምር ፕሮፐርቲስ ደግሞ ከዚህ በፊት 7 ሳይቶችን ለደንበኞቹ ያስረከበ መሆኑ ይታወቃል። ያ ማለት በ8 ዓመት ውስጥ 7 ሳይቶችን አስረክቧል። ስለዚህ ኦልሞስት በ1 ዓመት ከ2 ወር አካባቢ አንድ አፓርትመንት ወይም አንድ የጋራ መኖሪያ ህንጻ አስረክቧል ማለት ነው። አሁን በቅርቡ ደግሞ ከአያት ወደ ጣፎ የሚወስደው መንገድ ላይ አሁን መጠናቀቅ ላይ ያለ የጋራ መኖሪያ ህንጻ አለን ወይም ደግሞ አፓርትመንቶች ያሉበት ቦታ አለን። ስለዚህ እነዚህ ደግሞ ለኛ ማሳያ ናቸው ወይም ደግሞ ለቴምር ፕሮፐርቲስ በቂ የሆነ ማሳያ ናቸው። እንዲሁም ደግሞ እየገነባ የሚገኘው ሲንግል የጋራ መኖሪያ ህንጻ ወይም ደግሞ አንዳንድ የጋራ መኖሪያ ህንጻ ነው። ያ ደግሞ ለዴሊቨሪ ታይም ወይም ደግሞ ለማስረከብ ጥቂት የሆነ ጊዜ ነው የሚያስፈልገው። ምክንያቱም ሰፊ መንደር አይደለም ድርጅቱ የሚገነባው። ስለዚህ በቅርብ ጊዜ ወይም ቶሎ መረከብ የምትፈልጉ ደንበኞች ካላችሁ ይህ ተመራጭ ያደርገዋል። ምክንያቱም እንዳልኳችሁ ሲንግል የሆነ ስለሚገነባ መድገም ነው የሚሆነው። ስለዚህ እነዚህና ስለ አከፋፈል ዲቴል የሆነ መረጃዎችን ማግኘት የምትፈልጉ ደንበኞች ካላችሁ እንዲሁም ደግሞ ለሳይትና ለቢሮ ጉብኝት ስልክ ቁጥሬን አስቀምጥላችኋለሁ 0934386813 ወይም ደግሞ በ0936979004 ደውላችሁ ማግኘት ትችላላችሁ። ዋትስአፕ፣ ቴሌግራም እንዲሁም ቫይበር እነዚህ ፕላትፎርሞች ተጠቀማለሁኝ። በእነዚህ መሰረት ሙሉ መረጃውን ማግኘት ትችላላችሁ። አብራችሁ ስለቆያችሁ በጣም አመሰግናለሁኝ። መልካም ጊዜ